ባይናንስ አካውንት ዋሌት እንዴት አድርገን በቀላሉ ክሬት ማድረግ እንደምችል ስቴፕ ባይ ስቴፕ አሳያችኋለሁ። ከአወራረዱ ጀምሮ እንዴት አድርገን ክሬት እንደምናደርግ እንደዚህ ደግሞ መጨረሻ ላይ እንዴት ቬሪፋይ እንደምናደርገው ጭምር የማሳያችሁ ይሆናል። ፉል ኮርስ ነው ማሳያችሁ። ስለዚህ ሁላችሁም ይህን ቪዲዮ እስከ መጨረሻው ድረስ ተከታትላችሁ ባይናንስ አካውንት ዋሌት ከሌላችሁ ዛሬ በማሳያችሁ መንገድ በቀላል መንገድ መክፈት ትችላላችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ቪዲዮ ላይክ አድርጋችሁ መጀመር ደርሱ። አሁን ጊሳና ባክን ወደ ፕሮግራሙ እናልፋለን። እሺ በመጀመሪያ ምንድነው የምታደርጉት? ቀጥታ ወደ ፕሌይ ስቶራችሁ ትገባላችሁ። ከዛ በመቀጠል ባይናንስ ብላችሁ ሰርች በምታደርጉበት ጊዜ ልክ እንደዚህ ባይናንስ አፕሊኬሽንን ታገኛላችሁ። ስለዚህ ሁላችሁም እየገባችሁ ከአፕ ስቶር ወይም ከፕሌይ ስቶር ላይ ባይናንስ አፕሊኬሽንን ስልካችሁ ላይ ትጭናላችሁ። ወደ ባይናንስ አፓችሁ እንደገባችሁ ሎጊን እና ሳይን አፕ የሚል አለ። ሎጊን የሚለውን አንድ ጊዜ ክሊክ አድርጋችሁ ትመርጣላችሁ። ከዛ በመቀጠል ከዚህ በፊት ባይናንስ አካውንት ካላችሁና ወደዛ መግባት ከከበዳችሁ ልክ እንደዚህ ትገቡና ሎጊን ውስጥ እዚህ ጋር ኢሜል እና ፎን ነምበር የሚል አለ። እዚህ ውስጥ የድሮ ኢሜላችሁ ወይም ስልክ ቁጥራችሁ ታስገባላችሁ። እኛ አዲስ ስለሆነ የምንከፍተው ከታች ክሬት የባይናንስ አካውንት የሚል አለ። እሱን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። አዲስ አከፋፈት ነው ማሳያችሁ። የማሳያችሁን ስቴፕ በደንብ ተከተሉ። በመቀጠል ልክ እንደዚህ ያመጣላችኋል እና እዚህ ጋር በመጀመሪያ ኢሜላችሁ ወይም ደግሞ ስልክ ቁጥራችሁን ታስገባላችሁ። የተመቻችሁን ኦፕሽን መምረጥ ትችላላችሁ። እኔ ኢሜልን አስገባለሁ፣ እናንተም የምትፈልጉትን ታስገባላችሁ። እንደምታዩት ኢሜል አስገብቼ ጨርሻለሁ። እናንተም ካስገባችሁ በኋላ ከታች ኔክስት የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል ወደ አስገባችሁት ኢሜል የሚልክላችሁ ቬሪፊኬሽን ኮድ አለ። እሱን ሄዳችሁ ኮፒ አድርጋችሁ እዚችኛው ቦክስ ውስጥ ፔስት ታደርጋላችሁ። በመቀጠል ቬሪፊኬሽን ኮዱን ፔስት አድርጋችሁ ልክ እንደዚህ ካስገባችሁ በኋላ ኔክስት ትሉታላችሁ ማለት ነው። ከዛ በመቀጠል እዚህ ጋር ፓስወርድ ክሬት እንድታደርጉ ይጠይቃችኋል። ስለዚህ ፓስወርድ ታስገባላችሁ። የምታስገቡት ፓስወርድ 3 ነገሮችን ማሟላት አለበት። እዚህ ጋር እንደምታዩት የመጀመሪያው አትሊስት 8 ካራክተር መሆን አለበት። ከ8 በታች ፓስወርድ ክሬት ማድረግ የለባችሁም። ስለዚህ 8 እና ከዛ በላይ መሆን አለበት። ሁለተኛው ደግሞ ኦፕሽን በትንሹ አንድ ቁጥር መኖር አለበት። የሆነ ቁጥር ማስገባት አለባችሁ በትንሹ። ሶስተኛው ደግሞ አትሊስት 1 አፐር ኬዝ ሌተር ማለትም ቢያንስ አንድ ፊደል በካፒታል ሌተር ማስገባት አለባችሁ። እነዚህ እንዳሟላችሁ እንደምታዩት ሶስቱም አረንጓዴ ይበራል። ከዛ እናንተ ያስገባችሁትን ፓስወርድ በደንብ ማወቅ አለባችሁ። ማለትም የምትረሱት ፓስወርድ ማስገባት የለባችሁም። ከጨረሳችሁ በኋላ እነዚህ ነገሮች አሟልታችሁ ከታች ኔክስት የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛ በመቀጠል ልክ እንደዚህ ያመጣላችኋል። ሪፈራል አይዲ ካላችሁ ኦፕሽናል ነው፣ ማስገባት አይጠበቅባችሁም። ከፈለጋችሁ ማስገባት ትችላላችሁ። እና እዚህ ጋር መስማማት ያለባችሁ ነገር አለ። አይ አግሪ ቱ ሪሲቭ ማርኬቲንግ አፕዴትስ ፍሮም ባይናንስ አባውት ሪዋርድስ ኤንድ ስፔሻል ኦፈር የሚል አለ። እችን ኦን ታረጋላችሁ። ኦን አርጋችሁ ትስማማላችሁ። ይህን ኦን ካደረጋችሁ በኋላ ቬሪፋይ አይደንቲቲ የምትል ኦፕሽን አለች። እሷን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል ባይናንስ አካውንታችሁን ክሬት ያደርግላችኋል። አሁን ቀጣዩ ስቴፕ የሚሆነው ምንድነው? ቬሪፋይ አይደንቲቲ ነው። ስለዚህ እሱን ኦፕሽን ከተጫናችሁ በኋላ አለው ብላችሁ እዚህ ጋር ትፈቅዳላችሁ። ቬሪፋይ ማድረግ አለባችሁ። ምክንያቱም ባይና ሴል ለማድረግ ባይናንሳችሁ ላይ እንደዚሁም ደግሞ ዲፖዚት ለማድረግ የግዴታ ቬሪፋይ ማድረግ አለባችሁ። ስለዚህ ቬሪፋይ እንዴት እንደሚደረገውን ስቴፑን አሳያችኋለሁ እና ቬሪፋይ አይደንቲቲ የሚለውን አንድ ጊዜ ክሊክ ካደረጋችሁ በኋላ ልክ እንደዚህ ያመጣላችኋል እና እዚህ ጋር ሬዚደንሲ የሚል አለ። እዚህ ጋር እንደምትዩት ራሱ አውቶማቲካሊ ኢትዮጵያ ብሎ ሎኬሽናችሁን ያስገባል። እናንተ ያላችሁበትን ሬዚደንሲ ታስገባላችሁ እና እዚህ ጋር እንደምትዩት ሁሉም ነገር ማሟላት ያለባችሁ በ7 ደቂቃ ውስጥ ይላችኋል። ስለዚህን ከመረጣችሁ በኋላ ኢትዮጵያ ብላችሁ ከታች ኮንቲኒው የምትለውን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። በመቀጠል እዚህ ጋር ሌጋል ስማችሁን እንድታስገቡ ይጠይቃችኋል። ፈርስት ኔም፣ ሚድል ኔም እና ላስት ኔም እና እዚህ ጋር የምታስገቡት ስም ከምታስገቡት ፓስፖርት ጋር ድራይቨርስ ላይሰንስ እና ከተለያዩ ገቨርንመንት አይዲዎች ጋር የግድ መመሳሰል አለበት። እዚህ ጋር የምታስገቡት ስም እና እዛ ጋር ያለው ስም ስፔሊንግ ትንሽ እንኳን ከተለያየ በፍጹም ቬሪፋይ አያደርጋችሁም። ስለዚህ እዚህ ጋር የምታስገቡትን የእናንተን ስም፣ የአባታችሁን ስም፣ የአያታችሁን ስም ከምታስገቡት ፓስፖርትም ሆነ ከሌሎች አማራጮች ጋር ስማችሁ የግድ መመሳሰል አለበት። ስለዚህ ካስገባችሁ በኋላ ስፔሊንግ ኤረር መኖሩን አለመኖሩን ቼክ አደረጋችሁ በኋላ ከታች ኮንቲኒው የምትለውን ትጫናላችሁ። በመቀጠል እዚህ ጋር ናሽናሊቲ ይላችኋል። ናሽናሊታችሁን ኢትዮጵያ ብላችሁ ታስገባላችሁ። ራሱ እዚህ ጋር እንድመርጡ ኢትዮጵያ ብሎ ኦፕሽን ያመጣላችኋል። ከዛ እናንተ ታስገባላችሁ ማለት ነው። ካስገባችሁ በኋላ ከታች
ኮንቲኒው የምትለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ዴት ኦፍ በርዛችሁን ታስገባላችሁ። የተወለዳችሁበትን ዓመተ ምህረት ወርና ቀን ታስገባላችሁ። እዚህ ጋር ብዙዎቻችሁ የምትሳሳቱት ነገር አለ። ባይናንስ ላይም ሆነ ሌሎች ነገሮችን ክሬት ስታደርጉ እናንተ የምታስገቡት በኢትዮጵያ ነው። የተወለዳችሁበትን ዓመተ ምህረት ቀንም ሆነ ወር በኢትዮጵያ ነው የምታስገቡት። ትልቅ ስህተት ነው እየሰራችሁ ያላችሁት። አሁን ለምሳሌ እዚህ ጋር ባይናንስ ላይ ማስገባት ያለባችሁ በውጭ ነው። የትኛውም ቦታ የሆነ ነገር ክሬት ስታደርጉ የምታስገቡት በውጭ ነው። ስለዚህ እዚህ ጋር ዓመተ ምህረቱ ላይ የተወለዳችሁበት ዓመተ ምህረት በውጭዎች አስልታችሁ ካላንደር ላይ ታስገባላችሁ። ወሩንም በውጭዎች ቀኑንም በውጭዎች አስልታችሁ ታስገባላችሁ። እነዚህን ነገሮች በስነ ስርዓት ማስገበታችሁን በደንብ አረጋግጡ። አስገብታችሁ ከጨረሳችሁ በኋላና ካረጋገጣችሁ በኋላ ኮንቲኒው ትላላችሁ። በመቀጠል እዚህ ጋር ሬዚደንሻል አድሬስ ይላችኋል። እዚህ ጋር እናንተ ኢትዮጵያ ብላችሁ ታስገባላችሁ። ልክ እንደዚህ ኢትዮጵያ ብላችሁ ካስገባችሁ በኋላ ከታች ኮንቲኒው የምትለውን አንድ ጊዜ ክሊክ ታደርጋላችሁ። በመቀጠል እዚህ ጋር ፖስታል ኮድ ሲቲ እና እንደዚሁም ካንትሪ ኦሪጂን ራሱ አስገብቶታል። ስለዚህ ፖስታል ኮድ የሚለው ጋር አዲስ አበባና እዛ አካባቢ ካላችሁ ፖስታል ኮዳችሁ 1000 ነው። ከሌላችሁ ደግሞ 40ን 00 ብላችሁ ማስገባት ትችላላችሁ። ሲቲ ላይ ያላችሁበትን ሲቲ ታስገባላችሁ። ልክ እንደዚህ አስገብታችሁ ከጨረሳችሁ በኋላ ከታች ኮንቲኒው የምትላለች እሷን አንድ ጊዜ ክሊክ ታደርጋላችሁ። ከዛ በመቀጠል እዚህ ጋር ቬሪፋይ ለመደረግ ማስገባት ያለባችሁ ዶክመንቶች አሉ። ወይ ፓስፖርት፣ ወይ አይዲ፣ ወይ ድራይቨር ላይሰንስ። እሱ ሪኮማንድ የሚያደርጋችሁ ባይናንስ ፓስፖርት ነው። እኔም ሪኮማንድ የማደርጋችሁ ፓስፖርት ነው። ስለዚህ ኢንተርናሽናል ስለሆነ ፓስፖርት ከመረጣችሁ በኋላ ኦኬ ትላላችሁ። በመቀጠል ፓስፖርታችሁን አፕሎድ ለማድረግ 4 ነገሮችን ማወቅ አለባችሁ። እዚህ ጋር ለምሳሌ ስታነሱ መጠንቀቅ አለባችሁ። እዚህ ጋር አንዳንድ ነገሮች አሉ፣ እነሱም ማንበብና ማወቅ አለባችሁ። 2 ኦፕሽኖች ይመጡላችኋል። እዚህ ጋር ቴክ ፒክቸር ዊዝ ፎን እና አፕሎድ ኤግዚስቲንግ ፎቶ የሚል ይመጣላችሁ። ፓስፖርታችሁን ፎቶ አንስታችሁ ስልካችሁ ውስጥ በዶክሜንት ካስቀመጣችሁ አፕሎድ ኤግዚስቲንግ ፎቶ የሚለው መርጣችሁ በቀላሉ ያንን ፓስፖርት የሚገኝበትን ዶክመንት አፕሎድ ማድረግ ትችላላችሁ። እንደዚሁም ቴክ ፒክቸር ዊዝ ፎን የሚለው መጀመሪያ ያለው ደግሞ ምንድነው? እሱን ክሊክ አድርጋችሁ ካሜራ ይከፈተላችኋል። እዛው ኦንላይን ላይ እንዳላችሁ በቀላሉ ፓስፖርታችሁን ፎቶ እንድታነሱ ይጠይቃችኋል። ለዛው አንስታችሁ በቀላሉ ቬሪፋይ ማድረግ ትችላላችሁ። የትኛው ኦፕሽን ይሻላል ካላችሁ የመጀመሪያው ቴክ ፒክቸር ዊዝ ፎን የሚለው ነው። እዚሁ ባላችሁበት ካሜራ ከፍቶላችሁ ወዲያውኑ አንስቶ ወዲያውኑ ቬሪፋይ ያደርገላችሁ። ስለዚህ የመጀመሪያውን ኦፕሽን ከመረጥኩኝ በኋላ ኮንቲኒው ያልኩት። ከዛ በምትወቱ መልኩ ካሜራ ይከፈትልኛል። ግን መጀመሪያ ፍቃድ ይጠይቃችኋል ለካሜራ አክሰስ ለማድረግ። ስለዚህ ቪዲዮ ሪከርድ አክሰስ ለማድረግ አለው ብላችሁ ትፈቅዳላችሁ። ከዛ ፓስፖርታችሁ ላይ እንደ ፎቶ እንድታነሱ ይጠይቃችኋል። በመቀጠል እዚህ ጋር ሮቴት ማድረግ እንዳለባችሁ ይነግራችኋል። ሮቴት ስታደርጉት ነው የበለጠ ፓስፖርቱ ሙሉ በሙሉ ካሜራ ውስጥ ሊገባ የሚችለው። እዚህ ጋር ራሱ ሪኮመንድ ያደርጋችኋል። ስለዚህ የካሜራ ኦፕሽንን ብትጠቀሙ አሪፍ ነው ያልኳችሁ ለዚህ ነው። ራሱ ሪኮመንድ ስለሚያደርጋችሁ እንዴት ማንሳት እንዳለባችሁ። ከዛ እንደምታየው ወዲያውኑ በስነ ስርዓት ካስገባችሁ ለካሜራ ውስጥ ራሱ ወዲያውኑ ሰክሰስፉል ይላችኋል ማለት ነው። አሁን እንደምታዩት ዶክሜንት አፕሎድ ብሎኛል። ጨርሰናል። ቀጣዩ ስቴፕ የሚሆነው ኮንቲኒው የምትለውን ትጫናላችሁ ማለት ነው። አሁን ፓስፖርታችንን ተቀብሎናል። ትክክለኛ ፓስፖርት አስገብተን ጨርሰናል። ስለዚህ ከታች ኮንቲኒው የምትለውን አንድ ጊዜ ክሊክ ታደርጋላችሁ ማለት ነው። ከዛ በመቀጠል እዚህ ጋር ላይቭነስ ቼክ ይላችኋል። እዚሁ ላይቭ ላይ ሆናችሁ ካሜራ ይከፈትላችኋል። እናንተ መሆናችሁን ለማረጋገጥ በሰልፊ ራሳችሁን ላይቭ ላይ ቪዲዮ ይቀርጻችኋል። ማለትም ፓስፖርት አስገብታችኋል። ፓስፖርት ላይ ያለው ፎቶና የእናንተ ፊት መገናኘት አለበት። ስለዚህ በሰልፊ ቪዲዮ ራሱ ይቀርጻችኋል። አፋችሁን ከፈቱ ምናምን ይላችኋል። እንደዛ እያንቀሳቀሳችሁ እናንተ መሆናችሁን ታሳያላችሁ። ከዛ ትክክል ከሆነ ልክ እንደዚህ መጨረሻ ላይ ቬሪፊኬሽን ኮምፕሊትድ ይላችኋል ማለት ነው። አሁን ቬሪፋይ አድርገን ጨርሰናል። ቀጣዩ ስቴፕ የሚሆነው ምንድነው? እነዚህ ነገሮች ታይተው ፓስፖርታችን እንደዚሁም ያስገባነው ፌስ አይደንቲቲ ታይቶ እንደዚሁም ያስገባናቸው የተለያዩ ኢንፎርሜሽኖች ታይተው ቬሪፋይ እስኪያደርጉን 24 ሰዓት እንጠብቃለን። እንደምትዩት እዚህ ጋር ኢን ሪቪው ይላችኋል እየታየ ነው። ስለዚህ እስከ 24 ሰዓት ሊወስድባቸው ይችላል። እና አሁን ቬሪፋይ ከሆንኩኝ በኋላ ያለውን ነገር ላሳያችሁ። እንደምትዩት ቬሪፋይ አድርጎልኛል ባይናንስ አካውንቴን። 24 ሰዓት አልፈጀም፣ በአንድ ሰዓት ውስጥ ነው ወዲያውኑ ቬሪፋይድ ያደረጉልኝ። ስለዚህ እናንተ
እናንተም 1 ሰዓትም ሆነ ከዛም በላይ ሊወስድባችሁ ይችላል ቬሪፋይ ለማድረግ እና በዚህ መንገድ በቀላሉ ቬሪፋይ ሆነ ጽድት ያለች ባይናንስ አካውንት ክሬት ማድረግ ትችላላችሁ ማለት ነው። እንደዚሁም አንዳንድ ነገሮችን ልበላችሁ። እዚህ ጋር ባይናንስ ላይ እንደገባችሁ የተለያዩ ነገሮችን ታገኛላችሁ። ለምሳሌ ፊት ለፊት ላይ የተለያዩ ከረንሲዎችን ታገኛላችሁ። እንደነገርኳችሁ መግዛትና መሸጥ ትችላላችሁ። ዲፖዚት ማድረግ ትችላላችሁ። እንደ ዋሌት ለትን መጠቀም ትችላላችሁ። ለምሳሌ ኖት ኮይን ማንሳት ትችላለን። ቶን ኮይን ሊስት ከተደረገ በኋላ ኖት ኮይንን የምንሸጠውም የምንገዛውም እዚሁ ባይናንስ አካውንታችን ላይ ነው። ስለዚህ ባይናንስ ይገድ ነው። እንደዚሁ አሁን ላይ ሁሉም ሰው ማለት ይችላል በተለይ የኔ ተከታዮች የኔ ቻናል ተከታዮች አብዛኞቻችሁ ብዙ ኤርድሮፖችን እየሰራችሁ ነው። ከነዚህ ማለት በዋነኝነት እንደ ሃምስተር ኮምባት እና ታፕ ስዋፕ እነዚህ ሁለቱን በደንብ እየሰራችሁ ነው። እነዚህ ወደፊት ሊስት ሲደረጉ የምትሸጡትም ሆነ መገዙት እዚሁ ባይናንስ ላይ ስለሆነ የግድ ባይናንስ አካውንት ክሬት ማድረግ አለባችሁ ማለት ነው። እና እዚህ ጋር ማርኬት ካፕ ውስጥ እንደገባችሁ እዚህ ጋር የእያንዳንዱን ከረንሲ ሲጨምር ሲቀንስ ያለው ነገር ያሳያችኋል። ለምሳሌ ቀይ ከሆነ እየቀነሰ ነው፣ ኔጌቲቭ ገብቷል። አረንጓዴ ከሆነ ደግሞ እየጨመረ ነው። እዚህ ጋር ፕራይስ ኤክስቼንጅ እና የተለያዩ ነገሮችን እዚህ ጋር እየገባችሁ ቼክ ማድረግ ትችላላችሁ ማለት ነው። እና ባይናንስ አካውንት የግድ ስለሚያስፈልጋችሁ ሁላችሁም እየገባችሁ አሁን ባሳያችሁ መንገድ መክፈት ትችላላችሁ። ያልገባችሁ ነገር ካለ ማንኛውም ሀሳብ አስተያየት ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ፣ የምቀበላችሁ ይሆናል። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ።